በመጀመሪያ ስለ 12ኛ ክፍል ተማሪዎች ውጤት ከማውራታችን በፊት በምን አይነት መንገድ ተፈተኑ? ሰላም ጤና ደስታ ስኬት እንዲሁም ፍቅር በያላችሁበት ይሁንልኝ። ላለፋችሁት እንኳን ደስ ያላችሁ። እነን ውጤት ለማምጣት ላልተሳካላችሁ በምንም አይነት ተስፋ የምትቆርጡበት አይደለም። ሎፊ ጀማ አዲስ ከሆናችሁላችሁ ይገባችሁ ሰብስክራይብ አድርጉ፣ ደወል ምልክቱን ተጫኑ፣ እንዲሁም ቪዲዮ ላይክ በማድረግ ጀምሩ። ባላንዴ በመጀመሪያ ስለ 12ኛ ክፍል ውጤት አመጣጥና መጨረሻውን የመጣውን ውጤት ከማውራታችን በፊት በምን አይነት መንገድ ለተፈተኑ እስኪ ሹፈን እንመለስ። ጋይሶች የሹፋችሁ ፈተና እንዴት እንደሚንቀሳቀስ ምናምን ነው። ራስ የቆሙ ምናምን ፈተና እንቀሳቀስ ግራ ያጋባላ። ይሄን ቪዲዮ ሶሻል ሚዲያ ላይ በጣም የተመላለሰን ያየሁት በምን አይነት መንገድ ምናምን የሚሉትን ያው ለአጣሪ ኮሚቴዎች እንተውና ስለነዚህ አይነት ስለ ፈተና ውጤት በኋላ ያለውን ቪዲዮዎች የተሰሩ በጣም የተለገጠ እንዲሁም ደግሞ የተለመጡ ቪዲዮዎች አሉ። እነዛን እስኪ ሾፍ አድርገን እንመለስ። ወይኔ ውጤት ተለቋል አሉ። እስኪ አባ እስኪ ውጤት ያለው ይበናል ወይ አባ ውጤት ያለኝ ውጤታችን ተለቋል። ኦኬ ተፈታኝ ነበርሽ? አዎ ተፈታኝ ያለሽ ያለኝ በእናት እሺ ከኦሪጂናል ልትነግሪ? እሺ 0893 849 ያዝጋር ዛሬ ታውቂያለሽ። ተረጋጊ ደግሞ እሺ ተረጋጊ አብድ እሺ ለጋራ ችግር ነው ምንድን ከስንት ነው ማለት ከስንት ነው ማለት 600 ከ600 እሺ ያዥ 51 ሲደመር 51 አሁንም 51 ማለት 51 51 ምን 51 ምንድን ነው? ቶታል 51 ማለት ቶታል 51 ማለት ቶታል ማለት አባ ድምር ነው አይገባሽ? ድምሩ አጠቃላይ 50 ነው። ተረጋጊ ሻባ ያጋጥማል ታውቂያለሽ። ተረጋጊ አባ እንዴት ቶታል ማለት ምን ለማለት ፈልገሽ ማለት ቶታል ነው። ተረጋጊ በቃ እንጂ ኖርማል ነው። እሺ እንዴት ቶታል ተረጋጊ ሻባ አባ ተረጋጊ 51 ቶታል እንዴት ጌታ ወይ በጣም የሚገርም ነው። ብዙ ውጤቶች አይታችሁ ከሆነ ከ50 እና ከ100 የተሰራ ነው የሚመስለው፣ ከ700 አይደለም የሚመስለው። ሰላም ቤተሰብ፣ ዛሬ ፕራንክ የምናደርገው ሰው አለ። 12ኛ ክፍል ተፈታኝ ነበር፣ ውጤት መጥቷል። እስቲ ከኛ ጋር ነው ጋይስ። ሄሎ ሮቤል ሰላም ነው? እንዴት ነህ ልጄ? አሎ አላወኩም። የአባት ወዳጅ ነኝ። ሰላም ነው? አሎ ግን ይቅርታ አላወኩም። ማን? የአባት ወዳጅ ነኝ፣ መታፈሪያ ነኝ። ሰላም ነው ልጄ? እንዴት ነህ? ሰላም ነው። አዎ ውጤት እኮ ወጣ ብሎኝ እኮ አባትህ ነቀነቀው አለኝ እኮ። ያው እንደዛ ነገር ጋሽ፣ እንደዛ ነገር። እንዴት ነው ታዲያ ውጤት? ያው እንግዲህ አሪፍ ነው፣ ምንም አይልም ጋሽ። አዎ እንዴ እኔ አውቃለሁ ጎበዝ ተማሪ እንደሆንኩ እኮ ድሮም አባቴ ነግረኝ ነበር። በጣም ጎበዝ ተማሪ ነው ነበር። እና ስንት አመጣልህ? አረ ያው የልፋታችንን ዋጋ አግኝተናል ጋሽ። ስንት ነው እስቲ? አትፍራ እንዴ ምን ሆነ ነው? የአባትህ ጓደኛ ነኝ። 112 ጋሽ። የልፋታችን ዋጋ ስንት አልከኝ ሮቤል? 112 ከስንት ነው ልጄ? ከስንት ነው 112? አጠቃላይ ነው? አጠቃላይ ጋሽ፣ አጠቃላይ። አዎ እየቀለድክብኝ ነው ልጄ? ምን ነው እየቀለድክብኝ ነው እንዴ? ምን ነው ጋሽ? አሪፍ አይደለ እንዴ?
ምንድነው ስንት ፈተና ነው የተፈተነው? 7 ከ700 ነው 112 ያመጣው ሮቤል። ፈተናው ጋሼ እንዳሰብኩት አልሆነም። ያው እኔም ግን ጠንክሬ ያው በመሃል አጥንቼ ነበር ጋሼ። ያው እኔ እንትን ብሎኝ ነው። ችግር የለውም በቃ ያጋጥማል። ችግር አሁን ለሚመጣው መጣር ነው ለሚመጣው መጣር ነው። ያጋጥማል ጋሼ። አይበቃም እንዴ? አይበቃም ይሄ ጋሼ? አረ በቂ ነው በቃ አሪፍ ነው። እስቲ ከአባት ጋር እናወራለን። አዳዲስ የሆነ ጥሩ ነገር ወይ ትምህርት ቤት እንድትገባ እናመቻቻለን። ጋሼ ስምረት ደህና ነች? ደህና ነች። ሰላም በሉልኝ። ቤተሰብ ሁሉ ሰላም ነው ጋሼ? ሰላም። እሺ አመሰግናለሁ። በጣም አመሰግናለሁ ጋሼ። ችግር 112 የሌለን የነቀነቀው እስካሁን ተሰማችሁ ሃይ የሚባለው ውጤት ነው። ስለመጣው ውጤትስ አንዳንድ ሰዎች ምን እያሉ ነው? ድሮ የ12ኛ ክፍል ተፈታኞች በጣም አዝነናል፣ እንዲሁም ደግሞ ተሰምቶናል ማለት ነው። እና እንዲሁም ደግሞ 12ኛ ክፍል አሁን ለተፈተናችሁ ተማሪዎች በሙሉ እንኳን እሰይ ወደቃችሁ። እሰይ ደግሞ ሁላችሁም 100 ነው ያመጣችሁት። ከ150 ነው እንዴት ያዘላችሁ? 13 ምንድነው ግማሹ 20 30 40 ማለት አይቻለው እንጂ አረ ምንድነው 30 ነው። እንኳን ወደቃችሁ። እንዲሁም ደግሞ አሁን ለተፈተናችሁ ተማሪዎች በረኪና ለሴቶች አለላችሁ፣ ለወንዶች ደግሞ ወፈር ያለ ገመድ አለላችሁ። የምታገኙበትን ቦታ አስቀምጥ አለ። አይ ወደ ማሽን ገመድ በረኪና ሻጭ ነው ሄደው እኔ ደግሞ ምረዳችሁ እነሱን እንድታገኙ ነው ማለት ነው። ሴቶች ካቻላችሁ ውለዱ በቃ። ሌላ እየዞራችሁ ወንዶች ሌላ ማንግም አለ። ሊስትሮም አለ፣ እብደትም አለ፣ ደግሞ ልመናም አለ። ቆረጣችሁ ደረሰኝ እዛ ማድረግ ትችላላችሁ። እኔ በቃ ሁሉ ነገር አመቻችላችኋለሁ። የምትፈልጉ ልጆች አዋሩኝ። ምክራችን ከተመቻችሁ ደግሞ ይሄን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉት። እናመሰግናለን። መልካም ማለት እሰይ ወደቃችሁ። እሰይ ቻው። የወደቁት ወይም ደግሞ ውጤት አለ ከኢፌድሪ የመንግስት ሚኒስቴርና ፌደራል እንባ ጠባቂ ተቋም የተሰጠ መግለጫ። ትናንት የ12ኛ ክፍል ውጤት በመለቀቁ ምክንያት የተማሪ ወላጆች፣ ቤተሰብ፣ ጓደኞች ማድረግ ያለባቸው ጥንቃቄዎች፣ አንደኛ ተማሪ ወደ ውጭ እንዳይወጣ ማዕቀብ እንዲጣልበት ማድረግ፣ ድንገት ከወጡ አስፓልት ብቻቸውን እንዳይሻገሩ አዝለዋቸው ቢያንስ ዜብራ እንድታሻግሯቸው ሲል ፌደራል እንባ ጠባቂ ተቋም ገልጿል። ሁለተኛው የተለያዩ ስለታማ ነገሮችን ማጥፋት፣ ካይን መሰወር፣ አርቆ መወርወር። ሶስተኛ አልኮልና ኬሚካል አርቆ ከተማሪ የማይደርስበት ቦታ ማድረግ፣ ለተለያዩ ምክንያት ማለትም ልብስ ለማስጣትና ለተለያዩ ነገሮች የታሰሩ ገመዶችን በጣጥሶ ከጥቅም ውጭ ማድረግ። የመጨረሻው እንደው አስችሏቸው ማታ እንቅልፍ ከተኙ ጧት ሲነሱ ራቁታቸውን እንዳይወጡ ቤተሰብ በአይነ ቁራኛ እንዲከታተላቸው ሲል የፌደራል እንባ ጠባቂ ተቋም አሳስበዋል። በደንብ ነው ያስመሰሉት። በደንብ ግን ደግሞ ሪል አይደለም። ብዙ አባቶችስ ስለመጣው ውጤት ምን እያሉ ነው?
አባዬ ውጤቴን እኮ አየሁት። እሺ እኔ አንበሳ ስንት አመጣህ ታዲያ? 100 ነው ያመጣሁት። እሰይ የኔ ጀግና ምን ትምህርት ነው 100 ያመጣኸው? አይ አጠቃላይ ነው 100 ያመጣሁት። ኧረ ነቅነቅህ ነው ያወደቅኸው። አረ ገና እኮ ማለፊያው አልተነገረም። ጭራሽ 100 አምጥተህ ማለፊያም ትጠብቃለህ? ለማንኛውም እኔ አሁን የተሳልኩትን ስለት ላደርስ ነው። ምን ነበር የተሳልከው? ልጄ ካለፈም ከወደቀም በጋርዳለው ብዬ ተስዬ ነበር። እንዴ ታዲያ ወድቄያለሁ እኮ። የታለ የገዛው በግ? የማርደው የገዛሁትን በግ ሳይሆን የወለድኩትን በግ ነው። የወለድኩት በግ? አዎ በጌ። እንዴ ለምን አይደል ቢላ ምትለው? ያዙልኝ በግ። ብርሃኑ ነጋስ ምን እያለን ነው ስለመጣው ውጤት? ላለፋችሁት እንኳን ደስ ያላችሁ። ይሄንን ውጤት ለማምጣት ላልተሳካላችሁ በምንም አይነት ተስፋ የምትቆርጡበት አይደለም። ካሁን በኋላ ማወቅ ያለባችሁ ግን ሳይሰሩ፣ ሳይደክሙ፣ ሳያጠኑ፣ ሳያነቡ እውቀት የለም፣ ትምህርት የለም። ያንን ይዛችሁ እስከሄዳችሁ ድረስ ለሚቀጥለው ዓመት እድል አላችሁ። ሰላም ነው? ምን ሆነ ነው? ምን ሆነ ነው? ውጤት 12 ኦኬ 12 ስንት መጣልህ? 78 ኦኬ አንተ አሪፍ ነው እና ሌላውስ? አጠቃላይ አይዞ በቃ እሺ። እኔ ባላደራው እባላለሁ። የሆነ ሰው ነው ይሄንን የላከልኝና ተጠቀምበት፣ ራስን ታነቅበት። ይለያል አይደል? የዩኒቨርሲቲ ተማሪዎችስ ስለመጣው ውጤት ምን ይሉናል? እስኪ እንመልከት። ባኑ እስኪ 12ኛ ክፍል ተማሪዎች ውጤት ላለመጣላቸውም ለመጣላቸውም እስኪ የሆነ በሐሳብ የሆነ ነገር በላቸው እስኪ። ምክር ማርያምን ያልመጣላችሁ ማለት ነው። እግዚአብሔርን ፈታቡ ምንም በቃ እንዳያሳስባችሁ ፈታቡ። what የመጣላችሁ ተቀምሳላችሁ። ጀለስ የሌለ መሮታል። ለነገሩ ያያውቋል። ለማንኛውም ግን በምንም አይነት መንገድ ተስፋ አለመቁረጥ ነው። Look at this dude. ይቀንሳል መባሉ ሲሰማ ይቀር ይበለኝ ማለት ያስብ ማትሪክ ማለት ነው። አሁን ደግሞ ነብቱ አረ ሼም የሌለ ሼም ነው። 12ኛ ክፍል ውጤት ስለቀረ ሊከፋችሁ ሳይሆን ደስ ሊላችሁ ይገባል የሚሉትም አልጠፉም። 12ኛ ክፍል ተፈትናችሁ ውጤት ያልመጣላችሁ ተማሪዎች ይህ ቪዲዮ የተዘጋጀው ለእናንተ ነው። ስፔሻሊ በተከታታይ ያያዋቸው የቲክቶክ ቪዲዮዎች አብዛኞቹ 12ኛ ክፍል ውጤት ባለመምጣቱ ፌዝና ጨዋታ ነው ያዩት። ግን የብዙ ሺህ ሰዎች ተማሪዎችን የሚነካ ታላቅ አሳዛኝ ዜና ነው። ቢያሳዝንም ግን በዚህ ነገር ተስፋ እንዳትቆርጡ እነግራችኋለሁ። እንደውም ይሄ ነገር በመፈጠሩ እንደ ታላቅ ኦፖርቹኒቲ እንደ ታላቅ አጋጣሚ ልትጠቀሙበት ትችላላችሁ። ያንንም እንዴት እንደምትጠቀሙ እስከ መጨረሻ ቪዲዮን ከተከታተላችሁ ተነግራችኋለሁ። ብዙ ጊዜ 12ኛ ክፍል ላይ ስንወርቅ ወይ ደግሞ 12ኛ ክፍል ላይ ውጤት ሳይመጣ ሲቀር እንደ ኦፖርቹኒቲ ከማየት ይልቅ በቤተሰብ ግፊ ወይም ደግሞ በማህበረሰቡ እይታ ተጽዕኖ ስር እየወደቅን ተስፋ እንቆርጣለን። ግን ከነቃን የትኛውም ዩኒቨርሲቲ የትኛውም ኮሌጅ እንዲሁም ኤሌመንተሪ እና ሃይ ስኩል ጨምሮ ያልተማርናቸው ነገሮች ራሳችንን ማስተማር እስከቻልን ድረስ ህይወታችሁን የምትቀይሩበት ዩኒቨርሲቲ ገብተው ኮሌጅ ገብተው ዲግሪ ይዘው ማስተርስ ይዘው ከያዙት በላይ እናንተ ይህንን ኦፖርቹኒቲ ተጠቅማችሁ የተሻለ ህይወት የምትችሉበት አጋጣሚ አለ። ያ ምን መሰላችሁ? ከዚህ ሰዓት ጀምሮ እናንተ አሁን ያላችሁ ጄኔሬሽኖች የተወለዳችሁትና አድጋችሁ እዚህ ደረሳችሁት በኢንተርኔትና በዩቲዩብ በጉግል ዘመን ነው። ስለዚህ ሃይ ኢንካም ስኪል ወይም ደግሞ በአጭር ጊዜ ውስጥ ተምራችሁ ከፍተኛ ገቢ ሊያመጡ የሚችሉ ክህሎቶች ላይ እስከሰራችሁ ድረስ በተለይ በዲግሪና በማስተርስ ወይም በየትኛውም ኮሌጅ በየትኛውም ሀገር የማይሰጡ ሊሰጡም የማይችሉ በየጊዜው ራሳቸውን አፕዴት እያደረጉ የሚሄዱ የተለያዩ ፊልዶች አሉ። እነዚህን ፊልዶች ዛሬ ሪከመንድ አደርጋችኋለሁ። በዩቲዩብ እና በጉግል ማንም ሳያስተምራችሁ መማር ትችላላችሁ።
ሁለተኛ ደግሞ እኛ ሀገር ላይ እነዚህን ሙያዎችን ያዳበሩ ሰዎች ፈልጋችሁ በሜንቶርሺፕ እና በኢንተርንሺፕ በአፕሬንቲስሺፕ መማር ትችላላችሁ ማለት ነው። እነዚህ ስኪሎች እነዚህ ናቸው። እሺ አንደኛ የመጀመሪያው ኮዲንግ ነው። ፕሮግራሚንግ ወይም ኮዲንግ ወይም ሶፍትዌር ኢንጂነር ኢትዮጵያ ውስጥ ባለፈው ነግራችኋለሁ ኤሌክስ አለ እንዲሁም ኦንላይን እና ማይክሮቨርስ አሉ። ሁለተኛው ኤዲቲንግ ነው። ኤዲቲንግ እና ቪዲዮ ፕሮዳክሽን ይሄ የትኛውም ዩኒቨርሲቲ የትኛውም ኮሌጅ አያስተምርም። ሶስተኛው ግራፊክ ዲዛይን እና ዩኤክስ ወይም ዩአይ ዲዛይን ይባላል። እነዚህ ሶስተኛ ያዙ። አራተኛው ዲጂታል ማርኬቲንግ ነው። ይሄን በጣም እነዚህ ፊልዶች የምነግራችሁ ራሳቸውን በጣም አፕዴት በየ6 ወር ስለሚደረግ ዩኒቨርሲቲና ኮሌጆች ከቻፕ አድርገው ቴክኒካሊ እነዚህ ነገር ማስተማር አይችሉም። ቀጣዩን ስኪሎች በቀጣይ ቪዲዮ እነግራችኋለሁ። ግን ብዙ ጊዜ በህይወት ስኬታማ ስንሆን ፓርቲ እናደርጋለን፣ ስንወርቅ ግን አንገታችንን ደፍተን ተስፋ እንቆርጣለን። ግን በመውደቅ ውስጥ ነው ትልልቅ ድሎች ያሉት። ስለዚህ ይህንን ታላቅ ኦፖርቹኒቲ ሌላ ሰው 4 ዓመት 5 ዓመት ዩኒቨርሲቲ ገብቶ በቲዮሪ ትምህርት መውደቅ መሰበር አይደለም። የሚገርም አባባል ነው። ለማንኛውም ብሬ እንኳን ደስ አለ። አንተ እንዳሰብከው ሁሉም ወደቁልህ። ይሄን ሁሉ ህዝብ እሺ የት እናርገው? ደግሞ እንዳይዘምቱ ሀገሩ ሰላም ነው። አንድ ተማሪ ግን ሳላደንቅ አላልፍም። እንዴትም ቢሰራ 30 እኮ አይመጣ። ባለስልጣናቱ በቻላችሁት መጠን የሰፈሩን ጥበቃ ጠበቅ አድርጉልን። ተስፋ የቆረጡት ሃንግ እንዳይመቱን። እነ ብሬስ ምን ይላሉ? ኤዲቲንግ የሌለ ተመችቶኛል። ትንሽ አፍታታላ ጋይሶች። የዛሬ ቪዲዮአችን ይመስል ነበር። በእነዚህ ቪዲዮዎች ፈታ ዘና ሪላክስ እንዳደረጋችሁ ተስፋ አደርጋለሁ። ለሌላ ምርጥና አዝናኝ የሆነ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ፒስ